ሰላም ጤና ይስጥልኝ እንደምናላችሁልኝ አንድ የደረሰኝ መልእክት አለ ላነብላችሁ ላሳያችሁ እወዳለሁ። መጀመሪያ ላሳያችሁ መልእክቱን እዚህ ጋር የጻፈችልኝን ማንበብ ትችላላችሁ። እኔ ሁለተኛው ቴክስት ነው የምጀምረው። ትናንትና ግን በጭራሽ የማጠብቀው ነገር ሀፕን አደረገ። ፖስት ቦክስ ላይ የውሻ ፑፑ ጨመሩባት። ፖስት ቼክ ለማድረግ ስትከፍት እዛ ላይ አገኘች። ማን እንደሆነ ግን አታውቀውም። አሁን ለማን ነው ሪፖርት ማድረግ ያለባት? ከማን ጋር ነው መነጋገር ያለባት? እስኪ ትንሽ ምክር ካለሽ ፕሊዝ ፒክ ልልክልሽ እችላለሁ። እናት ነች። እዚህ ጋር እሷ እንደጻፈችው ምን መሰለሽ፣ አንድ ጓደኛዬ አለችኝ እና በጣም አስቸጋሪ ጎረቤት አለቻት። ጓደኛዬ ደግሞ አውቲስት ልጅ አለቻት። ልጅቷ ደግሞ በጣም ኃይለኛ ናት እና በዛ የተነሳ ብዙ ጊዜ ከጎረቤት ቅሬታ ይመጣል። ግን እሷም ዝም አላለች። ብዙ ቦታ ሪፖርት አረጋለች። ፎር ኤግዛምፕል ለፊርማ ፋሚሊ ሄልፍ እያለ ይቀጥላል። ማንበብ ትችላላችሁ ቴክስቱን። እና ምን ማድረግ ይቻላል እዚህ ጋር ያለችው። እኔ ያልኳትኝ ማን እንዳረጋ አላየችም አላወቀችም። ከጎረቤቶች ጋር ግን ቅሬታ አለ። ይሄን ነገር እንደ ቀላል አይታው የምታልፈው ነገር መሆን የለበትም። ይቅርታ። እኔ ብሆን ምን ታረጊያለሽ ብትሉኝ ፎቶ አነሳለሁ፣ ቪዲዮ ቀርጻለሁ። ቀጥ ብዬ ስንቀለቀል ፖሊስ ጣቢያ ሄጄ አሳያችኋለሁ። እንደዚህ ማን ነው የምትከሹ ካሉኝ አላቅም። ማን እንደሆነ እኔ አላየሁም። ግን አንድ ሰነድ መክፈት፣ አንድ ፋይል መክፈት እፈልጋለሁ። የማይታወቁ ሰዎች ብዬ ማለት ነው። ነገ ምን እንደሚመጣ አላቅማ ስለምፈራ። ተግባባን። ከዛም ሁለተኛ ከተደገመ ራሳቸው ይመጣሉ፣ ሊጠይቁኝም ይችላሉ። ከጎረቤት ጋር ቅሬታ አለሽ ወይ፣ ምን ችግር አለ ብለው ያያሉ። ሁለተኛ ነገር ደግሞ አከራዩን አሳየዋለሁ። ደሲስት ምንድነው ሳህ በሼዲ ጉንግ የሚባል ነገር አለ በፓራግራፍ ማለት ነው። የሰውን ዕቃ ነው ያቆሸሸው። ያንን ማን የሚያጸዳው? እኔ ካጸዳው ጓንት እንኳን በገዛ ጓንት የገንዘውበትኝ ደረሰኝ አስቀምጣለሁኝ። ይሄ ደብዳቤ መክተቻ ፖስታ መክተቻ እንጂ ቆሻሻ ማስቀመጫ አይደለም። ተግባባን። ስለዚህ ትንሽ ነገር ነው ብለን ይሄንን ማለፍ የለብንም። እናንተስ ብትሆኑ ምን ታደርጋላችሁ? ይመቻችሁ።